እንግዲህ ወደዚህ ገራሚ ሀመር ልንገባ ነው። ዩኒክ ቴንክ ዩ ሶ ማች ካነ የሚገርም መኪና ነው። በስማ ጋይስ እንግዲህ እንደምትመለከቱት ወደ ትልቅ ነገር እየሄድኩኝ ነው ዛሬ። ማርያምን ለ5-6 አመት ሙሉ የጠበቅኩት ነገር ነው እና በጣም ኤክሳይትድ ነኝ፣ በጣም ደስተኛ ነኝ። እንደምታዩት ፏ ብለናል፣ አምሮብናል። የታባቱ ኤኒዌይስ ሌትስ ጎ። ደስ አይልም? ተመልከት እንግዲህ አዲስ ሌቨል ይልሃል። በየቀኑ ስቴፕ አፕ እያደረግን ነው፣ ሌቨል አፕ እያደረግን ነው። እንግዲህ ከዚህ በላይ ምን አባቱ አለ? ማርያምን እነሱ ይጠላሉ፣ ያወራሉ፣ ይቀናሉ፣ ይወዳደራሉ። እኛ እናሸንፋለን፣ እንሰራለን። ማን ደርስበት ደረጃ የለም። ጋይስ ዛሬ እንግዲህ የሚገርም ቀን ነው። እንደምትመለከቱት ፋፈሽ ብለናል። ታላላቅ ሰዎች መጥተዋል። እንደነ ሰራዊት ፍቅሬ የኢትዮጵያ ሶሻል ሚዲያ ማህበር መጥተዋል። ኢሳ ተገኝተዋል። እዚህ እንግዲህ ትልቅ የሆነ አናውንስመንት ነው የሚሆነው። ጋይስ ዛሬ እንግዲህ የሚገርም ቀን ነው። እንደምትመለከቱት ፋፈሽ ብለናል። ታላላቅ ሰዎች መጥተዋል። እንደነ ሰራዊት ፍቅሬ የኢትዮጵያ ሶሻል ሚዲያ ማህበር መጥተዋል። ኢሳ ተገኝተዋል። እዚህ እንግዲህ ትልቅ የሆነ አናውንስመንት ነው የሚሆነው። እስቲ ቶሚማን ሳተን ለራሱ አይገርምም? ይቅርታ አድርጉን። እንግዲህ ቁርስ ሳይበላ ነው። Big moves every day. So quiet and me. ሁለቱም ቤታባት እንዴናች እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎኛል በጣም thank you ነበር thank you so much አንተ ተታኒ ካርለ ወደ ነዛ ጀቶች ምናምን ይዘን አትሊስት አትሄድም? ብሩኬ የኔ አባት እንዴት ነሽ? ፋብለን አላ እንኳን ደስ ያላችሁ። thank you። ትንሽ ስለ አዶናይ ልበል። አዶናይ የተወለደው በትግራይ ነው። ገና በልጅነቱ ነበር ወደ አሜሪካ ሄደው 17 አመቱ። ከዛ በኋላ ለ3 አመት ያህል ካናዳ ደግሞ ለ4 አመት ያህል ቆይቷል። ወደ ኢትዮጵያ የመጣው የደህና ቤተሰብ ልጅ ቢሆንም አባትና እናቱ በመቀሌ የታወቁ ሆቴል ባለቤት ኢንቨስተር ናቸው። በቅንጦት ተቀማጥለው ያደገ ወጣት ቢሆንም በተለይ ኑሮውን በካናዳ አድርጎ ብዙ ፈተናዎች አይቶ ለብዙ ወጣቶች አሁን ምሳሌ በመሆን ራሱን በማውጣት የተሻለ ስራ እንዲሰሩ እያደረገ የሚገኝ ወጣት ነው አዶናይ። እንግዲህ በተለይ በማህበራዊ ድረገጽ የሚሰራቸው በተለይ በርካታ የሆኑ ስራዎች አሉ። በተለይ የበጎ አድራጎት ወይም ሪስፖንሲቢሊቲ ወይም የቻሪቲ ስራዎችን እየሰራ አሁን ተጽዕኖ እያደገ መጥቷል። 3.5 ሚሊዮን ተከታይ ያለው ወጣት ነው። በብዙ ማህበራዊ ድረገጾች ላይ እንደምትመለከቱት በበርካታ ድርጅቶችንም ስራዎች በመስራት በተለይ ደግሞ የተቸገሩ ወገኖችን በማጉላት ተጠቃሚ እንዲሆኑ እያደረገ ይገኛልና እባካችሁ እስቲ አመስግኑት። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኛን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ አመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አይ ቲንክ አስተዳደግ ሊሆን ይችላል። ሶ ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው ነው እንደምታውቁት። ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር ብዬ የማስበው። እነሱን ካስተማርን፣ እነሱን ከቀየርን ሀገርም የበለጠ ትቀየራለች ብዬ ስለማስብ ማለት ነው። ሶ የአፍሮ ሀብ ዓላማ ምንድነው? እኔ ስለምንድነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋነኛ ዓላማችን ነው።
ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች። እንደምታውቁት እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠርኩት ያለሁትም እቺን ስልክ በመጠቀም ነው። ስለዚህ ለወጣቱና በየትኛው እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ። ስግጥ ፍምስ ለሁሉም ነው። ተማሪዎች በትምህርታቸው ሰግጠው በውጤታቸው ነው የሚፈምሱት። ከማን መሀል ነው የሚፈምሱት? ከአስተማሪዎች፣ ወላጆች፣ ከነሱ ከሚማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው። ትሰግጣለህ፣ ትገብዳለህ። እንግዲህ ስግጥ ብለህ ከሰራ አመጋገብን ከተከታተልክ ኦፍ ኮርስ ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው እና ቴንክ ዩ ሶ ማች።